ኢየሱስ ጌታ ነው። አሜን። ለዚህ ያደረሰኝ ጌታ ነው። አሜን። እናንተን እንዳያረገኝ ጌታ ነው። 2017ን ጠብቆ እግዚአብሔር በጥበቡ በቸርነቱ ጠብቆ 2018ን ደግሞ ያገናኘን ስሙ ይባረክ። እኔ ምስክርነት ባለው በቸርች ባል ነበር እና መሰከረው ግን እቺ ቤተክርስቲያን በጣም ስለምወዳት በጣም መገኘቱ የእግዚአብሔር መንፈስ ስላለ እዚህ በአንጾኪያ ስም መሰከራለሁ ብዬ ነው የመጣሁት። ኢየሱስ ጌታ ነው። የረዳን ያገዘን የጠበቀን ሁላችንም በታናናሾቼና በታላላቆቼ ፊት ያቆመን እግዚአብሔር ላመሰግን ነው። እግዚአብሔር ብንለው ብንተርከው በእድሜያችን ሙሉ ብንናገረው አያልቅ። እግዚአብሔር ምሕረቱና ቸርነቱ አያልቅ። እኔ ስላደረገልኝ ልመሰክር ነውና ሰኔ መጨረሻ ነው የሄድኩት። ከዚህ ያው ክረምት የምታውቋላችሁ አዲስ አበባ ነው የምቆየው። ሲሄድ ያው ነሐሴ አካባቢ ላይ ነው። እዚህ ጋር ጎይተር ነበረብኝ ትልቅ ነበረ እና ከዛ በቃ ይሄንን እንድትሰሪ ብለው ቤተሰብም እኔ ግን አላቀልኩም፣ ግን ይሄ ሁሉም እንዲሉኛልና በቃ ሄጄ መለሳለሁ እንጂ አላሰብኩትም። ግን ጌታ ቀደመና ከነሱ እግዚአብሔር ቀደመና እግዚአብሔር ከነገሮቼ ካለብኝ ነገር ጋር እግዚአብሔር ሊያላቅቀኝ ጌታ ፈቀደና በቃ ሳርጀሪው ልሰራ ወሰንኩኝ። እንደውም በኪኒኒ በምናምን ሲሉኝ አይ አልኩኝ እና እዛ ራስ ደስታ ነበርና እዛ ውስጥ ቤተሰብ ነበር፣ ዘመድ ነበር፣ የባለቤቴ ወንድም ነውና ምንም ያለ ምንም ሪፈር እንኳን ሳሊስ ጌታ ረዳኝ። ምንም ነገር እኮ አልያዝኩም። ሰው እኮ ሪፈር ይዞ ካርድ አውጥቶ የሆነ ነገር በቃ ይሄ ነገር ከባድ ነውና ቤተሰብ ደግሞ ምንድን ነው ያለው የሆነች ልጅ እዛ ሄዳ እንደ ድንገት እሱ አፍኖ ገደላት። ቤተሰብ በቃ በጣም ፈሩና ትሆኛለሽ ምናምን ሲሉኝ እኔ ምንም እንትን አላሰብኩም፣ ግን ጌታ ካለ ይሆናል ነው ያልኩት። በቃ ጌታ ካለ ይሆናል። ወዲያው ልጁ ቤተሰብ ስላለ እዛ ውስጥ የሚሰራ አልኳችሁ ልጁ ልክ በሳምንት ውስጥ ጨረሰ ነገር እኔ ሳርጀሪ እንድሰራ ማለት ነው። ከዛ ሲጨርስ ኑኑ አለኝ። ልክ በሳምንት ውስጥ ጨርሶ ኑኑ በቃ አርጋ ይሽልሻል ቶሎ ነው ያለኝ። ይሄ እኮ በአመት በሁለት አመት የማይገኝ ነገር ነው እና ጨርሼልሻለሁ ኑኑ ቶሎ ባስቸኳይ ነው ያለኝ። አይሆንም አልኩት። ለምን አልጸለይኩም፣ አልተዘጋጀሁበትም። አይሆንም አልኩት። ከዛ አይሆንም አለች አለና ለእህቴ ደወለና አው ከዛ ቀጣይ ከ15 ቀን በኋላ አልኩ። ለምን ጉዳይ ላይ መጸለይ አለብኝ። ይሄ በጣም ከባድ ነገር ስለሆነ እና ከዛ አይሆንም አልኩኝ። ከ15 ቀን በኋላ ከተጸለየበት ራሴ ማንንም አላጸለይኩም ማንንም እና ራሴ ጸልዬ ቤት ውስጥ እና ጠላት ብዙ ነገር እያለ ነበር፣ ግን እኔ ጸልዬበት ከ15 ቀን በኋላ ነገርኩት። በቃ ወሰንሽ አለኝ። አዎ አልኩት። ለምን ጊዜም ስላለኝ ወሰንሽ ሲለኝ አዎ አልኩት። ከዛ ልክ እኔ በ20 ገባሁኝ፣ ሰኔ ሐምሌ 20 ገባሁ። ጠራኝና ልክ ስገባ ራስ ደስታ ነውና ሄድኩኝ። ልክ ሲሄድ በቃ ሰው ምንም አልነበረም መጀመሪያ። በቃ ሻንጣዬን እህቴም አለች አብረን ስንሄድ ልክ በቃ የሞት አዋጅ በቃ የሆነ በቃ ውስጤ ፈራ እና በቃ የሞት አዋጅ በጣም እኔ እዛ ጋር ልክ የአልጋ ልክ እየከፈልን ሴትዮዋ እኮ በቃ ኦክሲጅን ተደርጎላት እንትን እያለች ነው። ልክ በቃ የአልጋውን ልከፍል ሴት ሴትዮዋ ኦክሲጅን እያደረጉላት ሞተች። ከዛ የሆነ ህፃን ልጅ ደግሞ እናትየዋ ልደፋ ስትል ልክ ወዲያው እንደወጣች ህፃኑ ካልጋ ላይ ወድቆ ሞተ። ከዛ በጌታ በኢየሱስ በጣም ነው የፈራሁት። ግን ያለማመናችን ጌታ ይርዳው። በጌታ የሆነ ሰው እኮ አይፈራም፣ በጌታ የሆነ ሰው እኮ አይሰጋም። ግን እኔ ፈራሁ። እኔ ጌታ ድምፁን አውቃለሁ፣ በጆሮ ይናገረኛል፣ ጣቱን አውቃለሁ፣ ግን ፈራሁ። ከዛ እህቴ እንዲህ አለች፣ እንዴ እኛ ስንገባ ነው እንዴ በፊት ጸጥ ብሎ ነበር ምናምን አለችና ከዛ እኔ ግን አልኩ ጌታ አትሞቺ አንድ አገልጋይ እንዲህ ብሎኛል። እኔ እራሱ እንዴ ያለ አትሞቺ ዳግም መነሳት ይሆንልሻል፣ ተንሳይ ይሆንልሻል አለ። ከዛ በፊት ማለት ነውና በቃ ኑኑ በቃ ይቅር በእናትሽ እኔ ፈርቻለሁ አለች። እኔ አይሆንም አልኳት። እሆናለሁ፣ መነሳት ይሆንልኛል፣ ዳግም መነሳት በአንጾኪያ ቤተክርስቲያን ቆሜ እናገራለሁ። አይሆንም እሆናለሁ።